የማስተርስ ወይም የዶክትሬት ትምህርታችሁን ለመቀጠል የንጋት ወይም ናሽናል ግራጁዌት አድሚሽን ቴስት ፈተናን ለመውሰድ ተዘጋጃችሁ ነው ወይስ ምን ይሻለኛል በሚል ጭንቀት ውስጥ ናችሁ? እንኳን ወደ ቀለሜ አካዳሚ በሰላም መጣችሁ። የእኛ መፈክር ሁልጊዜም ዛሬን በጥረት ነገን በስኬት ነው። በቅርቡ በ2018 ዓ.ም አጋማሽ ላይ የተሰጡትን የንጋት ፈተናዎች ይዘት አዳዲስ መረጃዎችን እና የወጡ ጥያቄዎችን መሰረት በማድረግ ፈተናውን በከፍተኛ ውጤት የምታልፉበትን ሙሉ ጋይድ እና 5 ወሳኝ የአጭር ጊዜ ትሪኮችን ይዘንላችሁ ቀርበናል። ለፈተናው የሚሆኑ አዳዲስ ጥያቄዎችን እና ጠቃሚ ፒፒቲዎችን ለማግኘት አሁኑኑ የቴሌግራም ቻናላችንን @ቀለሜ አካዳሚ ከስር የምትመለከቱት ሊንክ ጆይን በማድረግ ከኛ ጋር ይሁኑ። በየጊዜው የሚለቀቁ አዳዲስ ትምህርታዊ መረጃዎችን፣ የንጋት መረጃዎችን በየጊዜው ለማግኘት አሁኑኑ ይቀላቀሉ። እስከ ቪዲዮ ፍጻሜ ከኛ ጋር ይሁኑ። በቅርቡ ባደረግነው አናላይዝ እጅግ በጣም በርካታ ተማሪዎች አልተዘጋጀንም ምን ይሻለኛል ላይ ይገኛሉ። ያየነው ዳታ ትንሽ ያሳስባል። ምክንያቱም 22% የሚሆኑት ተማሪዎች ወይም የንጋት ተፈታኞች ፈተናው ደርሶ ገና አልጀመርንም ብለውናል። በዚህ ተደናግጣችሁ ጊቭ አፕ ከማድረጋችሁ በፊት አሁኑኑ ባላችሁበት ደረጃ መሰረት ልታደርጉት የሚገባውን ወሳኝ ነገር አሁን ልነግራችሁ ከተፍ ብያለሁ። ከኔ ጋር አሁኑ። አንደኛ፣ ገና ላልጀመራችሁ የፓኒክ ሞደር ወይም አፋጣኝ እርምጃ ፓኒክ መሆን አቁማችሁ አሁኑኑ ተነሱ። ጊዜው በጣም ሾርት ስለሆነ አሁን ሙሉ ሞጁሎቹን ገልብጦ ወይም አንድ በአንድ ለማንበብ መሞከር ታይም ዌስቲንግ ነው የሚሆነው። ፖርሽን ለማጠናቀቅ ሞክሩ። መፍትሄው እኛ ጋር አለ። እስከ ቪዲዮ መጨረሻ ተከታተሉን። ሁለተኛው ደግሞ እያጠናችሁ ላላችሁ ኦን ዘ ራይት ትራክ። ይህ ደስ ይላል። ትክክለኛው ትራክ ላይ ናችሁ። አጨራረሳችሁን ለማሳመር ሪቪዥን ወይም ክለሳ ወሳኝ ነው። ያነበባችሁትን እንዳትረሱ በየቀኑ የተወሰኑ ደቂቃዎችን ስጡ። ሶስተኛ፣ ሙሉ በሙሉ ዝግጁ ለሆናችሁ ሌጀንድስ ጀግኖች ዩ ጋይስ አር አሜዚንግ። ግን ከመጠን በላይ ተዘናግታችሁ ዝግጅታችሁን ሙሉ በሙሉ እንዳታቋርጡ። ኤግዛም ላይ ትናንሽ ስህተቶች ትልቅ ዋጋ ያስከፍላሉ። ስለዚህ ቀለል ያሉ ጥያቄዎችን እንኳ እየደጋገማችሁ በማየት አክቲቭ ሁኑ። ግራ የገባችሁን ደግሞ ጓደኞቻችሁን አሊያም በቴሌግራም ግሩፓችን ሰፖርት ተደራረጉ። የንጋት ፈተና ዋና ዋና ቶፒኮች ወይም ዶሜንስ ምን ይመስላሉ? ይህንን ለመመልከት እንሞክር። ጥያቄዎቹ ከየት ከምን ይወጣሉ? ለመሆኑ ንጋት ከምን ቶፒኮች ነው የሚወጣው? ባለፈው
የ2018 አጋማሽ ፈተና እንዳየነው ንጋት በኮምፒውተር የታገዘ ዲጂታል ፈተና እና በዋናነት ሶስት ዋና ዋና ቶፒኮች ላይ ያተኩራል። የመጀመሪያው ኳንቲታቲቭ ሪዝኒንግ ነው፣ ወይም የቁጥር ስሌትና መረጃ ትንተና፣ ሂሳባዊ ፕሮብሌሞችን የመፍታት ግራፎችን፣ ቻርት፣ መረጃዎችን፣ ዳታ ኢንተርፕሪቴሽን የመተርጎም ብቃት የሚለካበት ክፍል ነው። ቀጣዩ ክፍል ቨርባል ሪዝኒንግ የቋንቋና ሐሳብን መረዳት፣ ረጅም ፓራግራፍ አንብቦ ዋናውን ሐሳብ የመረዳት ሪዲንግ ኮምፕሬንሽን እና ቃላትን በአውዱ የመተንተን ክህሎትን ይፈትናል። ሶስተኛ ደረጃ አናሊቲካል ሪዝኒንግ ወይም አመክንዮአዊ ትንተና፣ ህጎችን እና ሎጂክ ተጠቅሞ ውስብስብ ችግሮችን የመፍታትና ትክክለኛ መደምደሚያ ላይ የመድረስ አቅምን ይለካል። እንግዲህ እነዚህን ቶፒኮች አይታችሁ ራስ ምታት ከጀመራችሁ ይህን ሳታደርጉ አሁኑኑ ቀለሜ አካዳሚ በቴሌግራም ጎብኝታችሁ ሾርት ሰመሪ ማስታወሻዎችን ውሰዱ። ከፌንቱ በፊት የእኛን ቻናል ይቀላቀሉበት። እመኑኝ ፌንቱ ይቀራል። አሁን ኩል ኤንድ ኩል ዳውን እያደረጋችሁ መተንፈስ። ምክንያቱም ንጋት ያን ያህል የሚካበድ ነገር አይደለም። እስካሁን ከልጅነት ጀምሮ የተማርናቸውን በተለይም ሃይ ስኩል፣ በቅርብ ደግሞ ፍሬሽማን ላይ ሪዝኒንግ፣ ፋላሲ እያልን ሎጂክ አናላይሶች ብዙዎችን ሰርተናል። ብዙ ነገሮችን አውቀናል። ከዩኒቨርሲቲ የወጣን የተመረቅን ብቁ የሆንን ኤግዚትን ያለፍን ተመርቀን የወጣንን። ይሄ አይከብደንም። ጎበዝ፣ አናካብደው። እውቀታችሁን ማዳበር ነው። ይህን ስላችሁ አትዘናጉ፣ ማለትም አታጥኑ እያልኩ አይደለም። ግን ኦቨር አታካብዱት። ምክንያቱም በቅርብ ያለ አካላችን ለብዙ ዓመታት ስንማረው የቆየ ነው ጓደኛችን ማለት ትችላላችሁ። ይህን ካልኩ አይቀር የፈተናውን ውጤት የሚቀይሩ 5 ወርቃማ ትሪኮችን ጀባ ልበላችሁ። አሁን ደግሞ ጊዜያችሁን ቆጥባችሁ ንጋት ጨለማ ሳይሆን በፊት የምታልፉባቸውን 5 ወርቃማ የአጭር ጊዜ ስልቶች እነሆ። አንደኛ፣ ሪቨርስ ለርኒንግ ወይም ከጥያቄ ወደ ንባብ። ይህ አሁን ላለው አጭር ሰዓት ምርጡ ሶሉሽን ነው። ምክንያቱም አብዛኞቻችን በዲግሪ ተመርቀን ስራ ላይ የምንገኝ ነን። ጊዜ ሰጥተን ለማንበብም ሰዓቱና ጊዜው ቦታው የማይፈቅድልን ብዙዎች እንገኛለን። ለዚህም ያለፉ ዓመታት የንጋት ጥያቄዎችን፣ የሞዴል ፈተናዎችን፣ ሞክ ጥያቄዎችን መስራት ላይ ፎከስ አድርጉ። ጥያቄ ስትሰሩ የምትሳሳቱበትን ነጥብ ብቻ እየሄዳችሁ የዛችን ክፍል ማስታወሻ ወይም ኮንሰፕት አንብባችሁ እለፉ። ይሄ ንባቡን እጅግ ፈጣን ያደርገዋል። ትሪክ ነምበር 2 The flag question strategy። ፈተናው ላይ አንድን ከባድ ጥያቄ ለመስራት በመታገል ብዙ ጊዜ አትግደሉ። እሱን ለመስራት ስትታገሉ ሌሎች ቀላል ጥያቄዎችን ሳትሰሩ ሰዓት ሊያልቅባችሁ ይችላልና ከባዱን ጥያቄ ፍላግ በማድረግ ወይም ምልክት በመስጠት ዝለሉትና ቀለል የሚሉትን ሰርታችሁ ስትጨርሱ ወደ እሱ ትመለሳላችሁ። ነገር ግን አስምሩበት፣ የምትዘሉት ጥያቄ ከብዛቱ የተነሳ መጨረሻ ላይ እንዳያደናግጣችሁ ተጠንቀቁ። ትሪክ ነምበር 3 ኤሊሚኔት ሮንግ አንሰርስ። የማግለል ዘዴ። ትክክለኛውን መልስ ወዲያው ካላገኛችሁት በፍጹም ሊሆኑ የማይችሉትን 2 የተሳሳቱ ምርጫዎች በመጀመሪያ አስወግዱ።
ኤሊሚኔት አድርጉት። ከዚያ ከቀሩት ሁለት ምርጫዎች መሃል የተሻለውን መገመት የመመለስ ዕድላችሁን ወደ 50% ያሳድገዋል። ትሪክ ነምበር 4 ፎከስ ኦን ሃይ ይልድ ቻፕተርስ ኦር ቶፒክስ። ሁሉንም ነገር ለማንበብ አትሞክሩ። በብዛት ጥያቄ ሊወጣባቸው የሚችሉትን ዋና ዋና ክፍሎች ለምሳሌ ዳታ ኢንተርፕሬቴሽን ወይም ሪዲንግ ኮምፕሬንሽን ብቻ መርጣችሁ እዩዋቸው። ላስት ትሪክ ነምበር 5 ታይም በጀቲንግ፣ የሰዓት አጠቃቀም ልምምድ። የንጋት ትልቁ ጠላት ሰዓት ማጠር ነው። ዛሬውኑ ስልካችሁ ላይ ስቶፕ ዋች አብርታችሁ አንድን ጥያቄ በ1 ደቂቃ ከ30 ሰከንድ ውስጥ የመስራት ልምምድ አድርጉ። ፈተና ላይ ሰዓት እንዳያጥርባችሁ አሁኑኑ ራሳችሁን ቴስት አድርጉ። በመጨረሻም ደግሞ ቴክኒካል መመሪያዎችን ወይም ደግሞ የሚያግዟችሁን ሐሳቦች እንስጣችሁና የዛሬውን ቪዲዮ እናጠቃልል። ብዙ ተማሪዎች በስህተት የሚወድቁባቸውን የቴክኒክና የፈተና ክፍል ጥያቄዎችን እንንገራችሁ። የመግቢያ ዝግጅት ኢንትሪ ፓርት። ወደ ፈተና ከመግባታችሁ ወይም ቀደም ብላችሁ የሚያስፈልጉትን ነገሮች አዘጋጁ። የፈተና ቦታውን፣ አድራሻ፣ ሰዓት አስቀድማችሁ እወቁ። የፈተና መግቢያ ወረቀታችሁን፣ ኢንተሪ ቲኬት ሊሆን ይችላል፣ መታወቂያ፣ እንዲሁም ደግሞ ዋና የሚባሉት ዩዘር ኔም፣ ፓስወርድ በደንብ ይዛችሁ ወይም ደግሞ መያዛችሁን እንዳትረሱ አረጋግጡ። የፈተና ቦታችሁን ሩቅ ከሆነ ቀደም ብላችሁ ተገኝታችሁ ተረጋጉ። ፈተናው ከሚጀምርበት ሰዓት ከ30 ደቂቃ ቀድማችሁ መፈተኛ ቦታ ወይም ክፍል መገኘት ይኖርባችኋል። ይህ አርፍዶ ከመረበሽ ያድናችኋል። የጋራ ስራ ወይም ኮፒ አለመተማመን ወይም ደግሞ በራስና በራስ ብቻ መተማመን። ፈተና ላይ በጋራ መስራትን ወይም ኮፒን ተማምናችሁ በፍጹም እንዳትገቡ። ፈተናው በኮምፒውተር የታገዘ ስለሆነ በጣም ብዙ ኮድ ሸፍልድ አለው። ለአንዱ የወጣው ጥያቄና ሌላኛው ጋር ያለው ምርጫ ይለያያል። ይሄም አይቻል ነው። ራሳችሁ መስራት የምትችሉትንም ጊዜያችሁን የሚያባክንባችሁ ይህ ስልት ነው። የኮምፒውተር ጥንቃቄ። በምትፈተኑበት ጊዜ የኮምፒውተር ክፍሎችንና ኬብሎችን አለመነካካትና በስህተት ኮምፒውተራችሁን እንዳትዘጉት መጠንቀቅ። ምክንያቱም እስኪነሳ ድረስ ጊዜያችሁን ያባክንባችኋል። ኮምፒውተር እውቀት የለኝም ብላችሁ ደግሞ አትጨነቁ። ሱፐርቫይዘሮችና ፈታኝ መምህራን በደስታ በፈገግታ ይቀበላችኋል። በስነ ልቦና ረገድ ደግሞ የሚያግዟችሁ እንዲሁም ደግሞ የአካል ብቃት ዝግጅቶችን ስንነግራችሁ በወሬ አለመረበሽ ነው። ይህ ማለት በፍጹም በወሬ አለመረበሽ፣ ፈተና ወጣ፣ ተሰረቀ በሚሉ ወሬዎች በፍጹም አለመረበሽ። ፈተናው በኮምፒውተር የታገዘና በጣም ጥቂት ሰዎች ብቻ የሚያውቁት በመሆኑ የመሰረቅ ዕድሉ እጅግ በጣም ጠባብ ነው። ጤናና እንቅልፍ፣ ይሄ በጣም ወሳኙ ነው። ዋናው ጤና ይላል የአገሬ ሰው። በቂ የሆነ እንቅልፍ መተኛትና እረፍት ማድረግ አለባችሁ። እስከ መጨረሻው ሰዓት ድረስ አታንብቡ። ፈተና ላይ እንዳትቸገሩ ስትመገቡ ምቾት በማይሰጣችሁ ልክ ጠግባችሁ አትብሉ። ውሃ ማብዝታችሁ አትጠጡ። በተለይ በድጋሚ ፈተና የምትወስዱ ሪቴከርስ ራሳችሁን ጭንቀት ውስጥ በፍጹም አትክተቱ። በፊቱ ውጤታችሁ አሁን ላይ ተጽዕኖ ሊያደርግባችሁ አይገባም። ምክንያቱም ከዚህ በፊት መፈተናችሁ የፈተናውን ይዘትና ሲስተም ይበልጥ የተረዳችሁበት፣ ከስህተታችሁ የተማራችሁበትና አሁን የተሻለ ውጤት የምታመጡበት ትልቅ
እድል ነው። ንጋት፣ መውደቅ የህይወት ማክተሚያ አይደለም። አስቡት እስኪ ጓደኞቻችሁ ለማስተርስ ትምህርት ተመዝግበው አልፈው ደስ ብሏቸው፣ እናንተ ግን በፈተናው ከፍቷችሁ እንድትውሉ አትፍቀዱ። ያ ቀን እንዳይፈጠርና ያንን መጥፎ ስሜት እንዳታስተናግዱ አሁኑኑ የምትችሉትን ሁሉ አድርጉ። ሌሎች ነገሮችን ወደ ጎን አስቀምጣችሁ ዛሬውኑ ወደ ዝግጅት ግቡ። ፎከስ አድርጉ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እና ሼር ማድረጋችሁን አትርሱ። ለጓደኞቻችሁም ፎርዋርድ አድርጉላቸው። ለፈተናው የሚያግዙ አዳዲስ ጥያቄዎችን፣ ሞዴል ፈተናዎችን እንዲሁም ፒፒቲዎችን በየቀኑ ለማግኘት ቴሌግራም ቻናላችንን @ቀለሜ አካዳሚ አሁኑኑ ይቀላቀሉ። የዛሬ ጥረታችሁ የነገ ስኬታችሁ ነው። ቀለሜ አካዳሚ፣ ዛሬም በጥረት ነገን በስኬት። መልካም ዝግጅት፣ መልካም ዕድል። ቻው ቻው።